ዩናይትድ እና ሊቨርፑል ጉዳይ እስቲ ልምጣ። እሁድ 11 ሰዓት ተኩል የላንክሻየር ደርቢ በኦልድ ትራፎርድ ይከናወናል። ማን ዩናይትድ ለቻምፒየንስ ሊግ የሚያደርገው ጉዞ የተቃናለት ይመስላል። ሊቨርፑል ከራሱ ችግሮች ጋርም እየተንገራገጨ እርሱም ወደዛው እያመራ ነው የሚገኘው። ትልቁ ጥያቄ በሊቨርፑል አሁን በርከት ያሉ ቁልፍ ተጫዋቾች በእነዚህ ዓመታት እየለቀቁ ስለሚገኙ እንግዲህ አዲሱ ምንድነው የሊቨርፑል ቡድን በአርነ ስሎት በሚቀጥለው የውድድር ዘመን እየተገነባ ይቀጥላል ወይ የሚል ነው። ያ ማለት በሌላ አነጋገር እሳቸው ይቀጥላሉ ወይ ይቆያሉ ወይ ነው። እስቲ አርነ ስሎት ይቆዩ ወይስ በሌላ አሰልጣኝ ይተኩ ብዬ ብጠይቅ፣ መቼም ከዚህ በፊት ጠይቅ ያለው በቅርብ ጊዜ ብዙ የሊቨርፑል ደጋፊዎች የስሎትን ስንብት ነው የሚፈልጉት። እዛም በአንፊልድ